ጌታ እንደዛ ነው የሚረዳው። ሃሌሉያ ኢየሱስ ጌታ ነው። የሰማይ ኃይላት ይንቀሳቀሳሉ። የሰማይ ኃይላት ይንቀሳቀሳሉ። የሰማይ ኃይላት ይንቀሳቀሳሉ። የሰማይ ኃይል በሰማይ ውስጥ ያለ ኃይል ይንቀሳቀሳል። ሃሌሉያ ሃሌሉያ። ያን ጊዜ ወገኖቼ ሃሌሉያ ጌታ ማዳን የሚፈልገውን ነገር ማዳኑን ያደርጋል ማለት ነው። ጌታ ስሙ የተባረከ ይሁን። አሜን። ስለዚህ ወገኖች አሁን እንዲያው በእውነት የሰማይ ኃይላት እንዲንቀሳቀሱ እንጸልያለን። አሜን። በፊቱ እንሆናለን። በሰማይ ኃይል እግዚአብሔር ወገኖች በእምነታችሁ እስኪ ደስ ይበለው አሁን። አሜን። እግዚአብሔር በእምነታችሁ ደስ ይለዋል ወገኖቼ፣ በእምነታችን ደስ ይለዋል። ሃሌሉያ። በእምነት የምናደርገውን ነገር እሱ ይወዳል። በእምነት የምታደርጉትን ነገር ሁሉ ጌታ ምን ያደርጋል? ያከብራል። ጌታ ስሙ የተባረከ ይሁን። አሜን ሃሌሉያ። እምነት በቃ መመዘኛችን ነው። ጌታ ስሙ የምንታመንበት በእግዚአብሔር ፊት እንደታመንን የሚያሳይ ሃሌሉያ። ስለዚህ ነገ ይሆንልኛል ብለናል፣ ነገ ይሆናል ብለን አይደለም። ነገር ግን ሃሌሉያ አሁን ጌታ አድርጎታል። አሁን የደሟን ኃይል ፈውሶታል። አሁን ጌታ ፈውሶኛል። አሁን ጌታ ደግን ነገር አድርጎልኛል። አሁን ጌታ ደግ ስጦታን ሰጥቶኛል። ሃሌሉያ ኢየሱስ ጌታ ነው። እንደዛ እያልን በምናምንበት ጊዜ ወገኖቼ እግዚአብሔር ከኛ ጋር መስራቱን ይቀጥላል። ኢየሱስ ጌታ አሜን። በማርቆስ ላይ እኮ የሚለው በቁጥር 16 ላይ የሚለው ምንድነው? ጌታም ከእነርሱ ጋር በታምራትና በድንቅ ነገር ነገሩን እያጸና አብሯቸው ይሰራ ነበረ ይላል። እናያለን። አብሯቸው ምን ያደርግ ነበር ይላል? አብሯቸው ይሰራ ነበረ ይላል። ጌታ ስሙ የተባረከ ይሁን። አሜን። ጌታ ስሙ የተባረከ ይሁን። ያ ማለት ምንድነው? ያ ማለት እነዚህ ሰዎች በእምነታቸው ምንም የማያወላዱ ሰዎች ነበሩ። በየቀኑ በእምነት ኃይል የሚኖሩ ነበሩ። አሜን። በየቀኑ የዕለታቸው በሙሉ የእምነት ዕለት ነበረ። ጌታ ወገኖቼ በእውነት እስኪ ይሄንን ነገር አስቡት። ይሄንን ነገር በእውነት ሃሌሉያ እንለማመድ። አሜን። እንጀምር እስኪ። ጌታ ወገኖቼ በህይወታችሁ ውስጥ ድንቅ የሆነ ለውጥን ሲያመጣ ታያላችሁ። ሃሌሉያ ጌታ ስሙ የተባረከ ይሁን። ጌታ ድንቅ የሆነ ለውጥን ሲያደርግ ታያላችሁ። ሃሌሉያ። ምን ይላል መስላችሁ? በጌታ ስም አነበዋለሁ። እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትን ምልክቶች ቃሉን ያጸና ነበር ይላል። ጌታ ስሙ የተባረከ ይሁን። አሜን። ጌታም ከእነርሱ ጋር ምን ያደርግ ነው? ይሰራ ነበር እናያለን። አዎ በቃ ዕለት ዕለት በየቀኑ ጌታ ከነሱ ጋር ይሰራ ነበር። በስራ ላይ ነበር የነበረው። ያድናል፣ ዛሬ ያድናል፣ ነገ ያድናል፣ ከነገ ወዲያ ያድናል። ሃሌሉያ። በአራተኛው ቀን ያድናል፣ በአምስተኛው ቀን፣ በስድስተኛ፣ በመቶኛ በፈለጋችሁት ቀን ያድናል። ሃሌሉያ። እና እያንዳንዱ ዕለታቸው በሙሉ በእምነት የተሞላ በእምነት የሚራመዱ ሰዎች ነበሩ። ጌታ ስሙ የተባረከ ይሁን። ሃሌሉያ። እና ከነሱ ጋር ሲሰራ ምንድነው የሆነው ማለት ነው? ሁሉ ጊዜ ተአምር ይሆናል፣ ሁሉ ጊዜ ድንቅ ይሆናል ማለት ነው። ወገኖቼ እዚህ ጋር ብዙ ያልተጠቀሰ ነገር እንዳለ እርግጠኛ ነኝ። ምክንያቱም በሚከተሉትም ምልክት ቃሎቹን ያጸና ነበር ይላል እና ብዙ ምልክት ያሳያቸው ነበር። ብዙ ያልተገለጠ ነገር አለ እዚህ ጋር፣ ብዙ ያልተጻፈ ነገር ሁሉ እንዳለ ነው የምናየው። እና እኛ አሁን የምናውቃቸው የተወሰኑ ምልክቶች ናቸው ያሉ። ጌታ ኢየሱስ ያደረጋቸው ምልክቶች አሉ። 2 ዓሣ 5 ዳቦ የባረከበት፣ ጌታ ኢየሱስ የፈወሰበት ምልክት ያደረገባቸው፣ እንደገና ደግሞ ሐዋርያት ደግሞ በሚሰሩበት ጊዜ እነ ጳውሎስ የሰሯቸው ምልክቶች፣ ትልልቅ ነገሮች እነዚህ ነገሮች ነበሩ። ነገር ግን ሌላ የየቀን ምልክቶች ደግሞ ነበሩ። የዴይሊ ሳይንስ ዴይሊ ምልክቶች በየዕለቱ። ሃሌሉያ ኢየሱስ ጌታ ነው። አሜን ሃሌሉያ። ጌታ በህይወታችን ውስጥ ወገኖቼ እንደዛ በየቀኑ ምልክት ማድረግ አለበት። ጌታ ስሙ የተባረከ ይሁን። በየቀኑ ምልክት ማሳየት አለበት። አሜን። እና ይሄ ወገኖቼ ሊሆን የሚችለው ነገር ምንድን ነው? እኛ የእሱን ነገር ምን ለዛ ቀን ስንቀበለው ለዛ ቀን ወገኖች ጌታ ለነገ የሚያኖር አምላክ አይደለም። ይሄን ታምናላችሁ? ጌታ ለአሁን ነው የሚያኖራችሁ፣ ዛሬ ነው የሚያኖራችሁ ጌታ። አሜን። ዛሬ ጌታ ዛሬ ነው የሚያኖረው።
አሜን። ዛሬ ነው ጌታ የሚያኖረን። ጌታ ስሙ የተባረከ ይሁን። ትዝ ይላችሁ እንደሆነ እስራኤላውያን በምድረ በዳ ላይ እየተጓዙ በነበሩበት ጊዜ ላይ ከሰማይ መና ይልክላቸው ነበር ይላል እና እዛ ጋር ያሳያቸው ምልክት ራሱ ምንድን ነው? መናውን በዛ በዕለቱ ዕለት በልተው ለነገ እንዳያሳድሩት ይነግራቸው ነበር። ነገ አዲስ ቀን ነው ባክቶ። አሜን። ነገ አዲስ ቀን ነው። ነገ ደግሞ ሌላ መና አለ። ምን ያስፈራሃል? ምን ያስፈራሻል? መናው እንዳያልቅብኝ እናለ መናው እንዳያልቅባት ይዛ በሆነ በእንትን በጆንያ በሆነ ነገር ቋጥራ ልታስቀምጥ ነበር ማለት ምን ነገር ግን ምን ያስፈራል? እምነት ያስፈልጋል። ለዛሬ ነው የምትኖሩት። ከዛ በኋላ ነገ ደግሞ የራሱ ቀን ነው። ሌላ ደግሞ እምነት አለ። ሌላ ደግሞ በረከት አለው በዛ ቀን ደግሞ። አሜን። ስለዚህ ጌታ ኢየሱስ ልክ ጌታ ኢየሱስ ራሱ እኮ ተናገረ ደግሞ በዛ ጊዜ እስራኤላውያን ሲሄዱ የነበረው ያ እንጀራ እኔ ነኝ ያለ። በቃ አሜን። ያ የህይወት እንጀራ እኔ ነኝ። ስለዚህ ጌታ የሚፈልገው ነገር ምንድነው? ዛሬ ምድር ተስፋ አይኖረን ማለት አይደለም። ተስፋ መኖርና ነገ አንድ አይደለም። አሜን። እና ያንን ያ የህይወት እንጀራ እኔ ነኝ ያለ። ያ ለየቀኑ የምትኖሩበት የህይወት እንጀራ፣ በየቀኑ የምትበሉት የህይወት እንጀራ፣ ያ የህይወት እንጀራ እኔ ነኝ ያለ። ጌታ ስሙ የተባረከ ይሁን። ሃሌሉያ አሜን። እና እግዚአብሔርን እኮ ያለ እምነት ማስደሰት አይቻልም ይላል አይደለ? ያለ እምነት ማስደሰት አይቻልም ማለት በየቀኑ በየዕለቱ ያለ እምነት ማስደሰት አይቻልም ማለት። አሜን። ዛሬ ያለ እምነት ማስደሰት አይቻልም። አሜን። ነገ ያለ እምነት ማስደሰት ዛሬ ያለ እምነት ማስደሰት አይቻልም። ጌታ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ ዛሬ ወገኖቼ ይሄ የውስጥ ህይወታችንን በእውነት በእንደዛ አይነት መልክ በእውነት እንዲታደስ ነው። ጌታ ስሙ የተባረከ ይሁን። ይታደስ በጌታ በኢየሱስ ክርስቶስ። አሜን። የተወጋዩ በጌታ በኢየሱስ ስም የውስጥ ሰውነት ይታደሳል። ሃሌሉያ። ተዘሩ የውስጥ ሰውነት ይታደሳል በጌታ በኢየሱስ ስም። በዚህም ላይ ከኛ ጋር የምትጸልዩ በሙሉ በጌታ በኢየሱስ ስም የዕለቱ የህይወት ዘመናችሁ በጌታ በኢየሱስ ስም ይታደሳል። ሃሌሉያ። ጌታ በለውጥ ይሞላችኋል በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። በሚለውጥ መንፈስ እግዚአብሔር ይሞላችኋል። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። በቃ በዚህ በእውነት ኢየሱስ ጌታ ነው። አሜን። ጌታ ምን አለ መሰላችሁ? አሮጌ አቁማዳ አድርጎ አዲስ ወይን ጠጅ የሚቀዳ አለ እንዴ ይላል እኮ አይደለ? በአሮጌ ራፍ በአሮጌ አቁማዳ አዲስን የወይን ጠጅ መያዝ አይቻልም። ስለዚህ አዲሱ ወይን ጠጅ እኮ ምን መሰላችሁ? አዲሱ ወይን ጠጅ ጌታ ኢየሱስ ሁልጊዜ ከሰማይ ላይ ኤቭሪዴይ በየቀኑ የሚልክላችሁ አሜን የሚልክልን ነገር ያ አዲሱ ወይን ጠጅ ነው። የኛ የእምነት አቁማዳ ግን በየዕለቱ ካልታደሰ በስተቀር እንትኑ የወይን ጠጁና አቁማዳው እየተለያዩ ይመጣሉ እና አዲሱ የወይን ጠጅ ያንን መያዝ የማይችልበት ጊዜ ላይ ይመጣና ከዛ በኋላ ሾርቴጅ ውስጥ እንገባለን ማለት ነው። ሾርቴጅ ውስጥ እንገባለን። ከዛ በኋላ በዚህ ጋር ስንለው ወይኔ ይሄ አልቋል፣ ገንዘቡ አልቋል፣ በዚህ በኩል ስንለው ያን እናያለን። አልሄደም እንትኑ እናንትን ነው በኛ ባለው እንኳን ግን ጌታ አምላኬ ታላቅ ነው። ጌታ አምላክ ያው ነው። እግዚአብሔር አሁን ባርኮኛል። ሃሌሉያ። አሁን እግዚአብሔር ሰጥቶኛል። አሁን ይሄን ነገር አድርጎልኛል። አሁን ይሄ ነገር ወደ ህይወቴ መጥቷል። ሃሌሉያ እያልን አቁማዳውን ግን በየዕለቱ ስናለፋው በየዕለቱ አዳዲስ አቁማዳ ስናመጣ ያን ጊዜ ወይን ጠጁ አዲስ ወይን ጠጅ እየተለቀቀ በህይወታችሁ ውስጥ እየተለቀቀ ይመጣል ማለት ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ አሜን። ሃሌሉያ እንደዛ ነው። ሃሌሉያ ኑሃሚን እኮ ያለችው እንደዛ ነው። ህይወቷ ታደሰ አይደል? መጨረሻ ላይ ህይወቷ ታደሰ። ምክንያቱም ያ የመጀመሪያው አቁማዳ በቃ የተበላሸ አቁማዳ ነበር። በቃ ምን አይነት አቁማዳ እንደሆነ እስከማይታወቅ ድረስ በጣም የተበላሸ አቁማዳ ነበር።
አሜን። በኋላ ግን ያ ቁማዳ ሲስተካከል አሜን፣ በሩት ምክንያት ያ ነገር እንደገና እንደ አዲስ ሲስተካከል ግን አዲሱ የህይወት ወይን ጠጅ ከሰማይ ላይ ምን አደረገ? ፈሰሰላት። አሜን። አዲሱ ወይን ጠጅ ፈሰሰላት። አዲሱ ዘይት መጣላት። አሜን። አዲሱ ምግብ መጣላት ከሰማይ። ሃሌሉያ። አዲሱ ደስታ መጣላት። ሃሌሉያ። አዲስ ንግግር መጣላት። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ያ ተሰጣት። ከዛ በኋላ ከዛ ነገር ጋር እርግጠኛ ነኝ ህይወቷን በሙሉ ከዛ ነገር ጋር ተስማምታ እንደኖረች። ጌታ ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ጌታ ስሙ የተባረከ ይሁን። ዛሬ በእውነት ሃሌል በውስጣችን ይህንን አዲሱን ነገር እናድሳለን። ጌታ ስሙ የተባረከ ይሁን። ሃሌሉያ። ይህን አዲስ የወይን ጠጁን መቀበል እንድንችል የእኛን ደግሞ የእምነት ነገር ደግሞ ወገኖቼ አሜን በአዲስ ነገር እንቀይረዋለን ማለት ነው። በአዲስ እምነት እንቀይረዋለን። ሃሌሉያ። ምክንያቱም ያለ እምነት እግዚአብሔር ማስደሰት አይቻልም ከተባለ ምን ማለት ነው? ያ እምነታችንን ማደስ አለብን ማለት ነው። አዲስ የሆነ እምነትን በውስጤ ማስገባት አለብኝ ማለት ነው። በአዲስ እምነት አሜን። ሃሌሉያ። ወገኖች የተዘጋጁ ወገኖች፣ እግዚአብሔር ድንቅ ነገር እያደረገ ነው። አሜን። ሃሌሉያ። ወገኖች እኔ ሳስተውለው አሁን እንዲያው በቀላል እግዚአብሔር በጣም እንዲያው መሰክርላቸዋለሁ። ምናልባት በመስሪያ ቤታችን ውስጥ ራሱ የሆነውን ነገር እጅግ በጣም አዲስ የሆነ ጠጅ ነው ማለት ትችላላችሁ። እናለ እንግዲህ እኔ በምሰራበት እንትን ላይ በትምህርት ቤት ነው እንትን ብለው እስላም ነው ሙስሊም ነው እንግዲህ እንትኑ ዋናው በባለቤቱ እናንትኑ ማለት ነው። እና በቃ በቅርቡ ይሄ ትምህርት ቤት እኮ የክርስቲያን ትምህርት ቤት ላረጋው ነው አለኝ። ታምናላችሁ? ይህን ትምህርት ቤት ትምህርት ቤቱን ወደ ክርስቲያን መማሪያ ትምህርት ቤት ለመቀየር እንዴ። ከዛ በኋላ ኦኬ እኔ ደግሞ ምንድነው የሚያወራውና እንዴት ትረዳኛለህ ምናምን አለ። ያ ቃል እንደዚህ ቸርች እንደምን ከዛ በቃ ለቸርች ልንገርልህና ቸርች እስኪ የሚሆንና ከቸርች ጋር አፊሊየት ማድረግ እንጀምር አልኩት። ከዛ በኋላ ኦኬ በቃ ተባባልና ከኛ ከቸርች ፓስተር ጋር ቀጠሮ ወሰድና አሁን ሁለተኛ ጊዜ ስብሰባ አደረግን ማለት ነው ከቸርች ጋር። ባለፈው ጊዜ የመጀመሪያው ስብሰባ ከፓስተሩ ጋር አደረግን እና ሌላ አንድ ሰው ደግሞ እንጨምርና ያ ሰው ከሩቅ ቦታ በዙም ሆኖ ያንን ሰው ጨምረን ደግሞ እንደዚሁ አብረን እናገራለን ተብለን ባለፈው ደግሞ መቼ ነው አሁን ዓርብ ዕለት ሁለተኛ እንደዚህ አይነት ስብሰባ አደረግን ማለት ነው። እና በፍጹም በቃ አንቢሊቨብል የሆነ ነገር ነው ማለት ይሄ ሰው እስላም ነው እና ምንም ነገር አለ አይደለ እና ስሙን ብነግራችሁ የእስላም ስም ነው። እና ከዛ በኋላ የትምህርት ቤቱን ዋና የምንመራበትን የሚሽን ስቴትመንቱን ቀይሮ ምን ብሎታል? እኔ ራሴ አላየሁትም። እና ናው ዲስ ስኩል ኢዝ የክርስቲያን ቤዝድ ስኩል ብሎ ጽፎበታል ማለት ነው። ክርስቲያን ቤዝድ ስኩል እንዴ! እና እንዲያውም ዛሬ እንትን ትንሽ እስኪ በዚህ ነገር ላይ ብዬ መልእክት እንደዚህ ላኩለት ማለት ነው። እና ምን ምልላችሁ ነው እንዴ እግዚአብሔር ምንድነው እየሆነ ያለው? ራሱ በቃ ፓስተሩ ምናምን ገርሞታል። ምንድነው እየሆነ ያለው ምናምን ነገር ያው ነጭ ነው ፓስተሩ ገርሞታል። ያ ደግሞ የነበረውም ሰው እንግዲህ ወደፊት እንዴት አድርገን እንደምንቀይረው ሁሉ ካሪኩለሙን የትምህርት ቤት አሰጣጡን ምናምን ሁሉ አሁን ምንድነው እና ያው አንዳንድ ሀሳብን የምንትን ነበረ እና በትምህርቶቹ ውስጥ የክርስትና ቤዝድ የሆኑ ነገሮችን ለማስገባት ነው ነገሩ ማለት ነው። ክርስቲያን ቢብሊካል የሆኑ ነገሮች ክርስቲያን ቤዝድ የሆኑ ነገሮች እና እንዴት ነው የምናደርገው የሚለው ነገር እንዴ በጣም እና በጣም እነሱ ራሳቸው በጣም አሁን እንደገና ደግሞ ሌላ ከሌሎች ጋር ደግሞ ለመገናኘት ገና በቃ ነገሩ በእንትን ላይ ነው ማለት ነው ያለው። እና ምን ልላችሁ ነው እግዚአብሔር እንግዲህ እናያለን አቁማዳው ሲቀየር ወይን ጠጁም እየፈሰሰ ነው ማለት ነው። ወይን ጠጁም እየመጣ ነው ማለት ነው። እናያለን
እና ይሄ ሰው በቃ እንደው ጸልዩልን በእውነት ነው ብላችሁ በጣም በጣም የእግዚአብሔር እና እንደዚህ እኮ ነው ሰው እግዚአብሔር እነ ቂሮስን ያስነሳ ነበር። አሁን ይሄ ሰው እኔ እንዳሰብኩት ከሆነ ተቀይረዋል እንጂ የምንሰበሰበው ቸርች ውስጥ እኮ ነው የምንሰበሰበው። ተቀይረዋል እኮ ይሄ ሰው እና እንደ በግልጽ እኮ ነው በቃ ያለ ክርስትና የሚያዋጣን ነገር የለም እኮ ነው የሚለው እኮ ይሄ ሰው ደግሞ በነገራችሁ በጣም የታወቀ ትልቅ ሰው በትልቅ አካል ውስጥ ያለ ነው ማለት ነው። ያስፈልግ እና ምን ልላችሁ ነው እግዚአብሔር አንድ ይመጣልኛል። ይሄ በዚህ በመጽሐፍ ቅዱስ እነ ጴጥሮስ ወደ ቆርኔሌዎስ የሚባል አንድ ሰው ነበር እና ቆርኔሌዎስ በመጀመሪያ ምንም የእግዚአብሔርን ነገር ወገኖቼ ይኸውላችሁ እንደው እናገረው ቀጥለዋለሁ። ግን ምንድነው እግዚአብሔር በቃ አለ አይደለ በቃ የማይታመን ነገር እየሰራ ነው ያለው። በቃ በጣም አስደናቂ ጊዜ ነው። በቃ ልነግራችሁ አልችልም። እኔ ወገኖች ከዚህ በላይ ምንም ደስ የሚል ነገር ለማየት አልችልም። በቃ አለ አይደለ እኔ በቃ ጌታ ስሙ የተባረከ ይሁን እና ቆርኔሌዎስን አይታችሁት እንደሆነ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር ይላል እና እርሱም ከቤተሰቦቹ ጋር እግዚአብሔር የሚያመልክና የሚፈራ ለሕዝቡም እጅግ ምጽዋት የሚያደርግ ያለ የሚታወቀው ምንድነው ለሕዝቡ መጽዋት በማድረግ ወደ እግዚአብሔር ሁሉ ጊዜ የሚጸልይ ነበር። ወደ እግዚአብሔር ግን አለ አይደለ ትክክለኛ መስመሩ ምን እንደሆነ ግን አያውቀውም። እውነተኛውን መስመር አያውቀውም። ወደ እግዚአብሔር ይጸልያል። እንደገና ደግሞ ሄዶ ለመጽዋት ለድሆች እንደዚህ መጽዋት ይሰጣል። ግን እውነተኛው መስመር ምን እንደሆነ ስለማያውቅ ወዴት እንደሚሄድ አያውቀውም ነበር። በኋላ ግን እግዚአብሔር ይህንን ሁኔታውን አይቶ ይህንን አደራረጉን አየና ወደሱ መጣ ማለት ነው። እናያለን። እንዴት መጣ ብትሉ ምን ለጴጥሮስ ደግሞ እዛ ጋር ተናገረው። ለጴጥሮስ ከሰማይ የወረደ በሸማ የታሰረ ትልቅ ነገር ከሰማይ ሲወርድ አየ ይልና ከዛ በኋላ ተከፍቶ ሲያይ በቃ የሰማይና የምድር እንስሶች ሁሉ ያሉበት የሚንቀሳቀሱ የሰማይ ወፎች ነበሩ። እንደገና ደግሞ የምድር አራዊት ሁሉ በቃ 4 እግር ያላቸው ምናምን ነበሩ ይላል። በዛ ውስጥ በሸማው በታሰረው ነገር ውስጥ ማለት ነው። ከዛ በኋላ ጌታ ምን አለው ይላል ተነሳና አርደህ ብላ አለ። ተነሳና አርደህ ብላ። ከዛ ጴጥሮስ ደግሞ ያው በሕጉ መሰረት እኔ እንደዚህ አይነት ነገር እንደበልቼ አላውቅም እናያለን። እኔ እኮ እነ መሐመድ እኮ እኔ ወደ ጌታ እኮ ሲመጡ አላውቅም። እነ ፋጡማ እነማን ናቸው? እነ ፊሳ እነ እንትና እኮ እኔ ወደዚህ ወደ ጌታ ሲመጡ እኮ አይቼ አላውቅም። አይገርምም? ከዛ ጴጥሮስ በቃ ይሄ ነው እንደዚህ ነው እንደ ሀሳብሽ፣ ቆይ እንግዲያውስ አለና ይሄንን ብቻ ጌታ ምክንያት አድርጎ ያ ነገር ያ ወደ ሰማይ ተወሰደ ይልና ከዛ በኋላ ግን ለሱ መማሪያ ያደረገው ማለት ነው። ከዛ በኋላ ያው ርቦት ሊበላ ከዛ ከጣራው ላይ ለመውረድ እንትን ሲል ሰዎች መጡ ይላል። ሰዎች ጴጥሮስን ፈልገን ነው የመጣ ነው ብሎ ሲል ከዛ በኋላ ጴጥሮስ ያ ራእዩ ትዝ አለው ማለት ነው። ራእዩ ትዝ አለው። ያ አልበላም ያለው ነገር አርደህ ብላ የተባለውን ነገር አልበላም ያለው ነገር ትዝ አለውና እንደዛ አይነቶቹ አህዛብ ወደ ጌታ ይመጣሉ ያልተባሉ ከዛ በኋላ ቆርኔሌዎስ ምን ወዲያውኑ እንትን አለ ጌታን መሰከረለት። ከዛ በኋላ ከሱ በኋላ እንደው ከቆርኔሌዎስ ጀርባ እንደው ማለት ብዙ ሰው ነበር ማለት ነው እና ጌታን ተቀበሉ ሁሉ ማለት ነው እና ወደ ጌታ መጡ። ስለዚህ ጴጥሮስን አዘጋጀ። በጴጥሮስ ውስጥ ምን ነበር? የእግዚአብሔር ኃይል በጴጥሮስ ውስጥ አለ። በቆርኔሌዎስ ውስጥ ደግሞ ማን አለ? ህዝብ አለ፣ ብዙ ህዝብ አለ በሱ ውስጥ ደግሞ። ስለዚህ እናያለን። ይሄ እንግዲህ ያ ወይን ጠጁና አቁማዳው ተገናኙ ማለት ነው።
ቆርኔሌዎስ አቁማዳው ነው። እንደ አቁማዳው ሲቀየር አቁማዳው ሀሳቡ ሲቀየር ሲለወጥ እናያለን። በመጀመሪያ መልአኩ ነው መጥቶ ቆርኔሌዎስ ቤት ውስጥ የገባው። ገና እንደዚህ ቁጭ ብሎ ወይም እንትን ብሎ እያለ መልአክ ብቻ ገፍትሮ ወደ ቤቱ ገባ ይላል መልአኩ። ከዛ በኋላ መልእክቱ ነገር ጌታ ስሙ የተባረከ ይሁን። አሜን። አንዳንድ ጊዜ እንግዲህ እንደዚህ አይነት ደግሞ አቁማዳ የሚያስቀሩ ይሩ መልአክ ደግሞ አሉ። ጌታ ስሙ የተባረከ ይሁን። አሜን። ወደ ህይወታችሁ ውስጥ ድንገተኛ የሚገቡ ጌታ ስሙ የተባረከ ይሁን። አሜን። በድንገት ወደ ህይወት ውስጥ የሚገቡ ኢየሱስ ጌታ ነው። አሜን። ሃሌሉያ። አሜን። እግዚአብሔር እኮ በድንገት ወደ መቅደሱ ይገባል እኮ ይላል እኮ አይደለ? ይሄ እኮ ዝም ብሎ በስተት የተጻፈ ቃል አይደለም። ማለት በድንገት ጌታ ያደርጋል። በድንገት ነገሮችን ይቀይራል። በድንገት ነገሮችን ይቀይራል። ጌታ ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው። በድንገት ወደ መቅደሱ በሚገባበት ጊዜ ከዛ በኋላ የእንትና አቁማዳ የማን ነው? ቆርኔሌዎስ አቁማዳ ተቀይሮ ብቻ ለማለት ነው። ከዛ በኋላ አሁን ቆርኔሌዎስ ወደዛ ሲሄድ እዛ ጴጥሮስ ውስጥ ደግሞ ወይን ጠጁ አለ። በሰማይ ላይ እየጸለየ ነው እሱ። አሜን። ፋስት እያደረገ እየጸለየ ነው። ከእግዚአብሔር ዘንድ ክብርን እየጠየቀ ነው። አሜን። ክብር ይገለጥ እያለ ነው። ክብር ይገለጥ፣ ወይን ጠጅ ዘይት ይለቀቅ። ሃሌሉያ። አራባጋስ ኢየሱስ ጌታ ነው። ሃሌሉያ። አሜን። የእግዚአብሔርም ክብር ይገለጣል፣ ስጋ ለባሹም ሁሉ እኮ ነው የሚለው በአንድነት ሆኖ ያየዋል ይላል። ማን? ስጋ ለባሽ ሁሉ፣ ስጋ የለበሰ ሁሉ። አሜን። የእግዚአብሔርን ክብር የሚጠብቅም ቢሆን የእግዚአብሔርን ክብር አቁማዳ ሲቀየር የእግዚአብሔርን ክብር የሚጠብቀውም የማይጠብቀውም ነው የእግዚአብሔርን ክብር ማየት የሚጀምረው። አሜን። ሃሌሉያ። ይሄ ወገኖች የአቁማዳ ለውጥ ጊዜ ነው። ጌታ ስሙ የተባረከ። አቁማዳችሁ የሚቀየርበት ጊዜ ነው። ሃሌሉያ። አቁማዳችን የሚቀየርበት ጊዜ፣ እግዚአብሔርን በተስፋና በእምነት አሁን የምንጠብቅበት። ሃሌሉያ። እግዚአብሔር ይህንን ነገር ያደርጋል። አሜን። አሜን። እግዚአብሔር እስላሞችን ይወርሳል። እግዚአብሔር ዓለምን ሁሉ ይወርሳል። እግዚአብሔር እስከ ዓለም ዳር እስከ ዓለም ጫፍ ድረስ ይሄዳል ብለን የምናምንበት ጊዜ ነው ወገኖቼ። የመሰነካከያ ጊዜ አይደለም። አሜን። ሃሌሉያ ወገኖቼ። በሁለት እግር የምናዘነብልበት ጊዜ አይደለም ወገኖቼ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። አሜን። ምን አለ መሰላችሁ? በሁለት እግር አታነክሱ አለ። ሃሌሉያ አሜን። በዓለ አምላክ ከሆነ ይሁን፣ እግዚአብሔር አምላክ ከሆነ ደግሞ ይሁን እና ብቻ አምላክ የሆነው ነገር ይታወቃል። ጌታ ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው ወገኖች። ዘንድሮ ድንቅ ነገር እናያለን። አሜን ወገኖች፣ ዘንድሮ ድንቅ ነገር እናያለን። እኔ ደግሞ በቃ ይሄ የቬፕ ሃውስ በቃ ሁሌ ልገባ የምፈልግበት የቬፕ ሃውስ አለ። በቃ ግን ጌታ ስሙ የተባረከ ይሁን። አንድ ጊዜ እንደዚህ ገብቻለሁ። ቬፕ ሃውስ እና ምንድን ነው የሚባለው? ቬፕ ሲጋር ምናምን የሚሸጥበት ቤት አለ። ወጋቤ ታውቂዋለሽ? አለ እዚህ ያሉትን ቤቶች እነኚህ የሚሸጡበት እና ምንድን የሚሸጡት ይሄ ቬፕ ምናምን ቬፕ ሲጋር ምናምን የሚል ጽሑፍ ያላቸው ቤቶች አሉ። በእውነት እነሱ ውስጥ በቃ ገብቶ ለመመስከር በጣም በጣም ነው የምፈልገው። አንድ ጊዜ እንደዚህ ገብቼ እንትን ብያለሁ። እውነት ትንሽ በቃ ጊዜ እንኳን ቆይቼ መስክሬ በጣም ድንቅ ነገር ነው ያየሁት። በቃ በጣም በጣም እግዚአብሔር ኃይሉን ይስጥ። እዛ ውስጥ ገብቶ በእውነት አለ አይደለ የሚገዛ ሰው ሊመጣ ይችላል ወይም ምናምን ብቻ ሰላም ብሎ የጌታን ነገር ከዛም ስራ ሊፈጽም የሚችሉበት ነገር እንደዛ። ጌታ ስሙ የተባረከ ይሁን። እግዚአብሔር ወገኖች ሃሌሉያ ድንቅ ነገር የሚያደርግበት ጊዜ ነው። አቁማዳችንን ቀይሮ እግዚአብሔር ሃሌሉያ ሃሌሉያ መልካምን ነገር የሚያደርግበት ጊዜ ነው። ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ አንድ ጊዜ ኢየሱስ ሃሌሉያ እንደዛ የሚያደርግበት ጊዜ ነው። እንዘጋጅ። አሜን ወገኖች፣ በእውነት አትፍሩ። ጌታ ስሙ የተባረከ ይሁን። አሜን አሜን ሃሌሉያ። አንፍራ ወገኖች፣ አንፈራ። አሜን። ምክንያቱም ያው የመጨረሻው ጊዜም እንደሆነ እናውቃለን። ነገር ግን እንደ በመጨረሻው ዘመን ስም ብቻ እንትን ማለት ሳይሆን
ነገር ግን እግዚአብሔር የሚያደርጋቸው ደግሞ አስደናቂ ለውጦች አሉ። ሃሌሉያ ለምሳሌ አመንዝሮችና ምናምን በእግዚአብሔርን በማወቅ ይቀድሟቸዋል ይላሉ። ወደ መንግስተ ሰማያት በመግባት ይቀድሟቸዋል ይላል። አይገርም? እና እኔ ወገኖች ይቅደሙንና ይምጡ። አሜን። ጌታ ስሙ የተባረከ ይሁን። እና ጠብቁ። በቃ አሁን እነኛ አመንዝራ የምንላቸው ወይም ደግሞ ድራጊስ ነው ያ ምናምን የምንላቸው እነሱ አንደኛ ሯጮች ይሆናሉ። አሜን። አንደኛ ሯጮች የእግዚአብሔር መንግስት አንደኛ። እንግዲህ እግዚአብሔር ቃል አይዋሽማ። የእግዚአብሔር ቃል ከዋሽማ ለምን? የእግዚአብሔር ቃል አይዋሽም። እነሱ ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል ይላል። እውነት እና አንደኛ የእግዚአብሔርን ወንጌል ይዘው በጣም የሚሮጡ ይሆናሉ ማለት ነው። አሜን አሜን። እስላሞች አሁን እንዲያው እንደዚህ ሲታዩ እንትን የሚመስሉት በሙሉ ወገኖች አንድ ቀን አንደኛ ሆነው ይቀመጣሉ። ያው አሁን እያያችሁት አይደለ እንዴ? አሁን ይሄ ሰው በየት በኩል መጣ ብለን እንዴት እንደቀደመን አያችሁት? እንዴት ቀድሞናል እኮ ምንም እንትን የለውም። ስለዚህ አብረን መተባበርና መቆም ነው ያለብን እንጂ የትም ማምለጫ የለም። ጌታ ስሙ የተባረከ ይሁን። ኢየሱስ ጌታ ነው። አሜን ወገኖች። ክርስቲያኑ እዚህ ስለራሱ ነገር ሲናገር እናንተ ሲል እነሱ በጎን ለካስ እውነተኛው አምላክ እሱ ነው፣ ለካስ ጌታ ነው፣ እሱንማ ማክበር አለብኝ። አንገቴ ላይ ካራ ይቀመጥ ብሎ እኮ ነው ይሄን ነገር የሚያደርገው ወገኖች። አንገቴ ላይ ካራ ይቀመጥ እኮ ብሎ እኮ ነው ይሄ። እሱ ብቻ አይደለም ደግሞ እኮ ፓርትነርም አለው እና ሁለቱም ተስማምተው ነው ማለት ነው ይሄን ነገር ያደረገው። አንዱ ብቻ ሊያደርግ አይችልም። እናያለን። አሜን። ሁለቱም ተስማምተዋል ማለት ነው። ይሄ ነገር ወዴት ነው እየሄደ ያለው? ምንድን ነው እየሆነ ያለው? ጌታ ስሙ የተባረከ። እግዚአብሔር በጣም እየለወጠ ያለው ነገር፣ እግዚአብሔር ዳይናሚካሊ እየሄደበት ያለው መንገድ አለ። ስለዚህ እኛም ወገኖቼ ሃሌሉያ በእውነት በእምነት ራሳችን ውስጣችንን መቀየር የውስጥ ሰውነታችንን ማጠንከር አለብን። በውስጥ ሰውነታችን ጠንክሩ ይላል። በቃ አይደለ የላላ ያሉ የውስጥ ሰውነት አይደለም፣ ወይም ደግሞ እንደው ልምጥ የሚል አይደለ በጣም ስስ የሆነ የውስጥ ሰውነት አይደለም መኖር ያለበት። አሜን። በቃ ለነገሮች እንኳን ዋጋን በክፈል እንኳን ቢኖር ዋጋ ሊከፍል የሚችል እንኳን አሁን ይሄ ሰው ይሄ ትልቅ ዋጋ ከፍሎ ነው። ምንም ቀልድ አታዩበትም። ምንም በቃ እና ማመን እስከማያቅታችሁ ድረስ ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ ኢየሱስ ጌታ ነው። ስለዚህ እኔ የምልላችሁ ነው ጌታ አስደናቂ በሆነ ዘመን ላይ ነው ያለ ነው የምላችሁ። ለዚህ ነው በቃ ዘመኑ አስደናቂ የሆነ ዘመን ነው። የእውነት ነው የምላችሁ። በእውነት ቀላል እንትን አይደለም እና ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ። ለዚህ ነው ቅድም የከፈትኩት እንትን ድሉ የማን ነው ይላል? ድሉ የጌታችን ነው ይላል። ድሉ የአምላካችን ነው ይላል። ጌታ ስሙ የተባረከ ይሁን። ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ ኢየሱስ ጌታ ነው። ወገኖች እኔ በቃ የዘጋጀውበት ቃል የነበረው ስለ ክርስቶስ ኢየሱስ ትንሣኤ ለመናገር ነበረ። በውስጥ የነበረው ሀሳብ በሙሉ ተቀይሮ ሌላ ነገር ሆነ። ጌታ ስሙ የተባረከ ይሁን። ክርስቶስ መንፈስ ቅዱስ ነው። ኢየሱስ ጌታ ነው። አሜን ሃሌሉያ። እስኪ ይሄን
ጌታ ስሙ የተባረከ ይሁን። ሃሌሉያ አሜን። አሜን የእናንተንም ሀሳብ ትነግሩኛላችሁ አሜን እንግዲህ እና ግን ምንድነው በቃ አሁን ጠላት በተለይ በዚህ ዘመን ይሄንን ድል የእግዚአብሔርን ድል ስለማይፈልግ የበለጠ የሚወጣበትና የሚሰራበት መንገድ ምን አይነት መንገድ ነው ብትሉ ክርስቲያኖችን በአንድ ልብ እንዳይቆሙ በህብረት እንዳይሆኑ አሜን በአንድ ልብ ተያይዘው የጌታን ነገር እንዳያስቡ በተለያየ አይነት ሐሳብ በመያዝና በማጥመድ ህዝብን በመከፋፈል ክርስቲያኖችን በመከፋፈል አንተ እንደዛ አንተ እንደዚህ ነህ በሚል የክርስቲያኖች ልብና ሐሳብና አእምሮ እንዲያዝ በማድረግ ነው ዛሬ ደግሞ የሚሰራበት መንገድ የወጣበት እና በእውነት የሰይጣንን ሐሳብ አንስተውም እኮ ነው ያለው ጴጥሮስ አይደል ሐሳቡ አንስተውም ማለት አንስተውም በምን በኩል እንደሚመጣ እንዴት እንደሚመጣ እናውቀዋለን እናውቅበታለን አለ ጌታ ስሙ የተባረከ አሜን እና ሰዎች ግን ባመኑበት ነገር እንኳን በእምነት እንዳይቆሙ ያለን በእምነት ተሰብስበው እንዳይነጋገሩ በእምነት በቃ በእግዚአብሔር ቃል ውስጥ እኮ ለምሳሌ ሐዋርያትን በምናይበት ጊዜ በአንድ ልብ ሆነው ተቀምጠው ሳሉ እኮ ነው የሚለው በአንድ ልብ ሆነው ተቀምጠው ሳሉ እኔ የኢትዮጵያ ከነተዘሩ ጋር እንጸልይ ነበርና አንድ ትልቁ በህይወቴ ውስጥ ያየሁት ነገር ምንድነው በአንድ ልብ በምንሆንበት ጊዜ የእግዚአብሔር መንፈስ እንዴት ሲፈስ እንደነበረ ነው እውነት ነው በአንድ ልብ ሆነን ቁጭ ስንል
የእግዚአብሔር መንፈስ በቃ ይለቀቅ ነበር፣ ይፈስ ነበር። ምድርን የሚሞላ የእግዚአብሔር መንፈስ ይፈስ ነበር እና በህይወቴ ውስጥ አንድ ትልቅ የተማርኩት ነገር ያንን በቃ እና እነዛም ራሱ ሐዋርያት በአንድ ልብ ሆነው ሳሉ ነው የሚለው። ልባቸው በቃ ላለ 120 ሰዎች እኮ ናቸው እዛ ውስጥ ያሉ፣ ግን አንድ ልብ ነበር የነበረው። አንድ የልብ ቅርጽ ያለው በዛ ልብ ላይ ነው ምን የሚፈሰው? የእግዚአብሔር መንፈስ በዛ ልብ ላይ ብቻ ነው። አንድ ልብ ስለሆነ ያለው 120 ልብ አይደለም ያለው፣ አንድ ልብ ነበረ። በዛ ልብ ላይ የእግዚአብሔር መንፈስ ፈሰሰ እና አስደናቂ የሆነውና ታሪካዊ የሆነ ነገር በምድር ላይ የማይታሰብ ነገር የሆነበት ዕለት ነው። ምክንያቱም የመንፈስ ቅዱስ ኃይል ለመጀመሪያ ጊዜ ከሰማይ ዲስፓች የሆነበት። አሜን ሃሌሉያ። አንዳንድ ጊዜ ያለ ዲስፓች የሚባል ነገር አለ። የሆነ ኢመርጀንሲ የሚኖርበት ጊዜ ፒፒፒ ያሉ መኪናዎች ምናምን ዲስፓች ይደረጋሉ በየእንትኑ። ለመጀመሪያ ጊዜ ከሄቨን ወጥቶ የማያውቀው አምላክ ማለት ነው። ከሄቨን ውስጥ ብቻ መንፈስ ቅዱስ በሄቨን ውስጥ ብቻ ሲኖር የነበረው አምላክ የሆነው መንፈስ ቅዱስ ሆሊ ስፒሪት ለመጀመሪያ ጊዜ በምድር ላይ በሰዎች ላይ ያረፈበት ቀን። ሃሌሉያ። ፔንቴኮስታል የሚባለው ያ ነው። እኛም ፔንቴ የምንባለው እኮ ለዛ ነው። ፔንቴኮስታል የሚባለው መንፈስ ቅዱስን ተቀበላችሁ ብሎ ማለት ነው። ሃሌሉያ አሜን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ጌታ ስሙ የተባረከ ይሁን። አሜን። በተወጋዩ እግዚአብሔር ገና ሌላ ድንቅን ያደርጋል። ጌታ ስሙ የተባረከ ይሁን። አሜን ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ጌታ ስሙ የተባረከ ይሁን እና ይሄ ድንቅ የሆነው ነገር አለ አይደለ? ሰማያዊ የሆነው ነገር በጣም አንድ ነገር መማመን ያለብን ነገር እግዚአብሔር ብዙ ነገር ሊሰጠን ይችላል በምድር ላይ ብዙ ምድራዊ ሆነ ምንም ነገር ሊሰጠን ይችላል። ግን ከመንፈስ ቅዱስ በላይ ግን ትልቅ ስጦታ ግን የለውም። በጣም አንድ ነገር ይሄን ነገር እንወቅ። ምክንያቱም ጌታ ኢየሱስ ራሱ ምን አለ? እንደ አባት ለልጁ እባብ ካልሰጠ ድንጋይ ካልሰጠ የሰማዩ አባታችሁ እንዴት የበለጠውን ነው ያለው። ከዳቦ የበለጠውን ከአሳ የበለጠውን ነገር መንፈስ ቅዱስን እንዴት አይሰጣችሁ? እና ይህ በጣም ትልቅ ጊፍት ነው። የመንፈስ ቅዱስ ጊፍት አሁን በህይወቴ ውስጥ ያለው ጊፍት፣ አሁን በእናንተ ህይወት ውስጥ ያለው ጊፍት ትልቅ ምንድነው? ብር እናንተን የማይወስነው ጊፍት ነው ወገኖች። በውስጣችሁ አሜን። በውስጤ ያለው ይሄ ስጦታ ምንም ነገር ከምንም ነገር ጋር የማይተካከል አይነት ጊፍት ነው ያለው በውስጣችን። ትልቅ ስጦታ ነው ጌታ ይሰጥ እና ይሄንን ጊፍት ከሰጠን በኋላ ሌላው ሁሉ ይጨመርላችኋል ይላል። አሜን። ይሄንን ጊፍት ደግሞ ሰጥተው ብቻ ቁጭ አይደለም፣ ነገር ግን ሌላው ሁሉ ምን ያደርግላችኋል? ይሰጣችኋል። ሌላው ሁሉ ደግሞ ይሰጣል። ግን በዚህ ጊፍት አክብሩኝ ማለት ነው። አሜን። ልከበር። በዚህ ጊፍት ግን ምን ልበል? ልከበር እና ያለን አሁን አንዳንድ ጊዜ በቃ በጣም ትንሽ ነገር ይመስለናል። አንዳንዴ እንዲያውም በቃ አይደለ ክርስቲያን ማለት የማያውቁ ሰዎች እንደዛ ራሱ በክርስቲያኑ ውስጥ ያለው አመለካከት ራሱ በክርስቲያኑ ውስጥ ራሱ ያመለካከት ያለውን አመለካከት እንደዛ አይነት አመለካከት ክርስቲያን በቃ አይደለ ድሃ መሆን ያለበት፣ ክርስቲያን ያልተማረ መሆን ያለበት፣ ክርስቲያን በቃ እንደዛ ተብሎ ራሱ ቤተክርስቲያን ውስጥ እኮ ነው እና ያለን የምን የአመለካከት ለውጥ የለም። የአቁማዳው ለውጥ ስለሌለ ማለት ነው እና ያለን አቁማዳው ስላልተለወጠ ማለት ነው። እንደዛ ተደርጎ ነው የሚገመት ነው እና ትንሽ ተምራችሁ ወደ ክርስቲያኑ ገጠጋ ስትሉ ትገፋላችሁ። ምክንያቱም በቃ ያለው አመለካከት የዛ አይነቱ አመለካከት ያለ እና ግን ጌታ ያለው ግን ምንድነው? ከሁሉም በላይ ይሄን መንፈስ ቅዱስ ሰጥቻችኋለሁ። ይሄን መንፈስ ቅዱስ ስጦታዬን አክብሩት
እሱ ለማንም እኮ ያልሰጠው ወገኖች በቃ አይደለ ዓለም ቢያገኘው የሚናፍቀው ነገር ሊሆን ይችላል። ይሄ ሰው ለምሳሌ ቅድም የነገርኳችሁ ምሳሌ አየ ስላየው እኮ በጣም አስደናቂ ነገር ነው። ወጣ ብሎ ስላየው ወጣ ብሎ ከንቱ ስላየው በክርስቲያን ውስጥ እኮ የሚደረገው ነገር እና ብዙ ነገር ነገረኝ በኋላ። ለምሳሌ እኔ በሀገራችን በምናምን ውስጥ ሚሽነሪ ሁሉ እየተባሉ የሚመጡ ሰዎች ሲሰሩት የነበረው ስራ አሁን ሳስበው ይገርመኛል ምናምን ነገር አለ። አይገርማችሁ? እና ሰዎች ከውጭ አይተው የሚያዩት ነገር እንዴት አንድ ቀን ላይ ለውጥ እንደሚያመጣ እያችሁ ሚሽነሪዎች ሀገራችን ገብተው እኔ ትዝ ይለኛል ናዝሬት ሆስፒታል ነበርኩ። ተዘሩ ታውቃለች። እና በዛ ውስጥ እያለው የክርስቲያኖችን ህብረት እንቅስቃሴውን መራ ነበር። እና ከዛ ትዝ ይልሻል ተዘሩ ይሄ ሆስፒታል ውስጥ የሆስፒታሉ የሚሽነሪ ሆስፒታል ነበር ድሮ። እና እንትን አለው ውስጡ ቸርች ነበረ። የሚሽነሪዎቹ መጥተው የሚያመልኩበት ቸርች ነበር። እና ብቻ ጌታ በውስጥ አሁን ፋርማሲ አድርገውት ነበር። ያኔ ፋርማሲ ስቶር ሆኗል። እና ያለ ጠላት በቀላል ያንን ወስዶ ቀይሮ ስቶር አደረገው እዛ ውስጥ። እና ከዛ በኋላ ትግል ጀመርን ማለት ነው። እዛ አካባቢ በጣም ትልቅ ለውጥ ይደረግ ነበር። በጣም ያው እንጸልይ ነበረ። የጌታንም ቃል ባይብል ሁሉ ዲስትሪቢዩት እናደርጋለን። ምስክርነት እንትላለን። ቤትም ውስጥ ጸሎት ይደረጋል። በሆስፒታሉ በየዲፓርትመንቱ ውስጥ ክርስቲያኖች ተሰብስበው በቃ ለዛ ዲፓርትመንት ጸልዩ ነበረ። እና ሞት የሚባል ነገር እንዲያውም ጠፋ በቃ ከዛ ቦታ። እና ጠፋ በቃ የዛን ጊዜ። ከዛ በኋላ ይሄ ነገር የክርስቲያኖች ነው የሚሽነሪዎቹ እንትን ነበረና በደርግ ጊዜ ነው የተወረሰው። ደርግ ወርሶ እንደዛ አደረገው ማለት ነው። ከዛ በኋላ ይሄን ነገር ይመለስ ብለን ማመልከቻ ሁሉ አስገብተን ፕሮሰስ ጀምረን ነበረ። ያው በኋላ የተለያዩ ነገሮች እንትን ሲሉ አይ ቲንክ ምን ላይ እንደደረሰ አላውቅም። ነገር ግን ምን ልላችሁ ነው ሚሽነሪዎች በዛ ቦታ ላይ በተለያየም አገር ላይ እየሄዱ እናያለን። የሚሰሩት ስራ ብርሃናዊ ስራ ነው እናያለን። ሌላ አጀንዳ ካላቸው ይኖራቸው ምንም አላውቅም። ምን እሱ ግን አሁን ይሄ ሰው የተመለከተበትን አቅጣጫ ተመልከቱ። ሚሽነሪዎች እኮ ድሮ እኔ በልጅነቴ እዛ ኢትዮጵያ አይደለም እሱ ሌላ ሀገር ነው ያለው። እዛ ሀገር መጥተው ሲሰሩ የነበረው ስራ በጣም ይገርመኛል ምናምን ነገር ብሎ በጣም እንትን አለ እናያለን። ስለዚህ ምንድነው ጌታ እኮ ያለው ነገር ምንድነው? ብርሃናችሁ በሰው ሁሉ ፊት ምን ይበላል? ይህ ብርሃን ይሄ ነው በቃ እናያለን። እና እነዚህ ሚሽነሪዎች ብርሃናቸውን ይዘው ሆሊ ናቸው ማለት አይደለም፣ ወይም ፍጹማን ናቸው ማለት አይደለም። ግን ያላቸውን ያንን ብርሃን ግን ይዘው ምን ያደርጉ ነበር? ያበሩ ነበር ማለት ነው። በዛ በችግረኞች ሀገር ውስጥ እዛ ሀገር ለምሳሌ ሆስፒታል በሌለበት ቦታ ላይ ሆስፒታል ከፍተው ሰውን እንዲታከም ይረዱ ነበር ማለት ነው። ማን ነው ይህን የሚያደርገው? እግዚአብሔር ደግሞ ያን እና ጌታ የሚፈልገው ምንድን ነው? ጌታ የሚፈልገው ብርሃናችሁ በሰው ሁሉ ፊት ይብራ። ወገኖቼ ባለፈው 2 ሳምንት 3 ሳምንት ይሆነኛል ይመስለኛል ጌታ ኢየሱስን አየሁት። ታውቃላችሁ ጌታ ኢየሱስን። እና ጌታ ኢየሱስ መጥቶ ምን ያሳየኛል መሰላችሁ? ለድሆች እንደዚህ እያደረግ ትንሽ የሚሰጣቸው ይለኛል፣ ያሳየኛል እንዴት እንደሚሰጥ። ከዛ በኋላ ወገኖቼ በኪሴ ውስጥ አንዳንድ ዳላር እንኳን እንዳይጠፋ ብዬ ዝርዝር እያስኩ መሄድ ጀመርኩ። ይሄ የጌታ ትእዛዝ ነው። እና ኢየሱስ ራሱ እኮ ነው። አቤት ኢየሱስ እንዴት ደስ ይላል መሰላችሁ! በቃ ይህ በጣም የሚገርም እኮ አምላክ ነው። እና በህይወታችሁ ውስጥ ማድረግ ያለባችሁ ወገኖች፣ ክርስቲያን የረሳው ትልቁ ነገር ይሄ መሆኑ ገባኝ። በክርስቲያኖች ውስጥ የተረሳው አሁን እንደ ኦርቶዶክሶች ይሻላሉ። ኦርቶዶክሶች ለድሃ የመስጠት እንትን አላቸው። ለድሃ እየቆነጠሩ ብትሆን ትንሽ ነገር ያቺ ትንሽ ብዙ እኮ አይደለም፣ ትንሽ ቁንጣሪ
ይሄ ወገኖች ማንዳቶሪ ነው። ይሄ በቃ እኔ ጌታ ኢየሱስ ስላሳየኝ ነው። ኢየሱስ ነው ያሳየኝ። እናያለን እንዲህ ትንሽም ብትሆን አለ አይደለ ስሙኒ ካለቻችሁ ስሙኒ በእጅ በዛ እንደዚህ ማስቀመጥ። አሜን ሃሌሉያ። ኢየሱስ ጌታ ነው ወገኖች። ምን ልላችሁ ነው? ብርሃናችሁ በሰው ሁሉ ፊት ይብራ። ጥሩ ነው። መንፈስ ቅዱስን ተቀብለናል። ጴጥሮስ ትልቁን ኃይል ያንን መንፈስ ቅዱስ ኃይል ስለተቀበለ ቆርኔሌዎስን የሚያክል ሰው ወደ እሱ እንዲመጣ ያደረገው እሱ ነው። አሜን። ለምን? ያ ስትሮንግ የሆነው ፓወር ያ ትልቁ ኃይል በማን ውስጥ አለ? በጴጥሮስ ውስጥ ነበረ። ስለዚህ ቆርኔሌዎስን የሚያክል ምናልባት ለመቀየር አስቸጋሪ ሊሆን ይችላል። ከበስተኋላው መዓት ሺህ ሰዎች አሉ እንግዲህ ሊቀየሩ የሚችሉ። ቆርኔሌዎስ ብቻ መቀየር ነው የሚጠበቀው። ልክ ቆርኔሌዎስ ቼንጅ ሲያደርግ ሁሉም ተቀየሩ። አሜን። እዛ አይነቱን ኃይል ሁሉ ጌታ ሰጥቶን ሊሆን ይችላል። ነገር ግን በህይወታችን ውስጥ ደግሞ ልናበራት ያለችው ደግሞ ምናለች? ብርሃን አለች። አሜን። ትንሽም ብርሃን ትኖራል። ትንሽም ብርሃን ብትሆኑ እንኳን ያቺ ብርሃን በሰው ሁሉ ፊት ይብራ ነው የሚለው። በሰው ሁሉ ፊት ምን ይበል? ይብራ። በምትሰሩበት ቦታ ላይ ይብራ። በምትሄዱበት ቦታ ላይ ይብራ። እየሄዳችሁ ይብራ። ሱቅ ውስጥ ከሆናችሁ ይብራ። መኪና ውስጥ ከሆናችሁ ይብራ። አሜን አሜን። አብሩት ነው የሚለው። ያንን የሰጠኋችሁ ያ የመንፈስ ቅዱስን ኃይል ያንን አብሩት። አሁን ምንድነው? ኃይሉ ተሰጥቶናል እኮ ኃይሉ ውስጣችን አለ። ምክንያቱም በቃ የመንፈስ ቅዱስ በቤተክርስቲያን ላይ በወረደ በሐዋርያት ጊዜ ከወረደበት ጊዜ ጀምሮ ያ መንፈስ ቅዱስ በእኛ ውስጥ ይሰራል። በቃ በቤተክርስቲያን ውስጥ ይሰራል፣ ይመላለሳል። ነገር ግን ምንድነው መሆን ያለበት? ያ ብርሃን ይብራ። ለድሆች ስጡ፣ ለለማኞች ስጡ፣ ለሚለምኗችሁ ሁሉ ስጡ። አትንፈጓቸው። ብርሃን ነው። አሜን። ብርሃን ነው። እኔ ይሄ ሰው እዛ ውስጥ ምን እንዳየ እኔ ምን አውቃለሁ? እኔም ራሱ ተገባባል። ብርሃን አይቶ ይሆን ምን አላውቅም። እኔ ግን እናያለን፣ ብርሃን እናያለን። ወደ ቆርኔሌዎስ ቤት መልአኩ ሰደሊ ጓ አድርጎ በሩን ቡ ብሎ ምን አለ? ገባ። ብርሃንን በራ። አሜን። እናያለን የቆርኔሌዎስ ሕይወት ውስጥ ብርሃን እንደ ብርሃን እንደዚህ አይነት ብርሃን አለ እንደ እናያለን። ብርሃን ሲበራ ወገኖች የሚቀመጥ ሰው የለም። ብርሃን አስደናቂ ነው። ብርሃን ይሰራል። ሃሌሉያ። ብርሃን ድንቅ ነው። ጳውሎስ ራሱ እንኳን ወገኖች የተቀየረው በብርሃን ኃይል ነው። ሃሌሉያ። ይገርማቸዋል። እስጢፋኖስን እዚህ ጋር ገደለውና ከገደለው በኋላ በአገር ሰላም ነው ብሎ በፈረስ ወደ ደማስቆ ነው አይደለ? ወደ ደማስቆ ሲጋልብ ትልቅ ብርሃን ከፊቱ በራ ይላል። ሃሌሉያ። ከብርሃን የሚያመልጥ የለም። እናያለን። ከብርሃን የሚያመልጥ የለም። ብርሃን ከበራ አለቀ። እኔም ራሱ እንኳን ወገኖች ብርሃን አይቼ ነው በቃ ስቀየር ብርሃን አይቻለሁ። ጌታ ስሙ የተባረከ። በእውነት በህይወቴ ውስጥ ያለፈ ብርሃን ከፊት ለፊት የበራ ብርሃን ጌታ ስሙ የተባረከ። ብርሃን ለዚህ ነው ብርሃናችሁ ይኸው በሰው ሁሉ ፊት ይብራል። ስለዚህ አሁን ይኸው እነዚህ ሰዎች ብርሃን በርቶ ከተቀየሩ ብርሃን ከተለወጡ እኛ ደግሞ እንደዛ ብርሃኑ ስናበራ ያን ጊዜው ግን ሰዎች ያዩና ለጊዜው እንትን ያሉ ይመስላሉ። ግን ያ ብርሃን ወገኖች በጣም አደገኛ ብርሃን፣ ኃይለኛ ብርሃን ነው ወገኖች። ለሰዎች በትንሹ የምታሳየዋት ብርሃን በጣም ትልቅ ነገር የምታደርግ ነው። ትልቅ ዳይናሚክ ለውጥ የምታመጣ ነች። በቃ ሰውን ዳይናሚካሊ የምትለውጥ ነች። እና ለዚህ ነው ብርሃናችሁ በሰው ሁሉ ፊት ይብራ። ጌታ ስሙ ተባረከ። አሜን። በእውነት ከምናለማው ይልቅ የምናጠፋው እንዳይበዛ በጣም መጠንቀቅ አለብን ማለት ነው።
በዕለት በቃ ያ ነው እንግዲህ የዕለት ተዕለት ኑሯችንን ማየትና መመዘን እምነታችንን ማየት ያለብን። ሃሌሉያ ኢየሱስ ጌታ ነው። አሜን። በእምነት ሁሉ ጊዜ መኖር ያለብን። አሜን። ቃሉ እንደሚለኝ በዛ እኖራለሁ ብለን መወሰን ያለብን። ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ ጌታ ስሙ የተባረከ ይሁን እና ያ ነው ወገኖች ኃይል የሚሆንላችሁ። ጌታ ስሙ የተባረከ ይሁን። ሃሌሉያ ኢየሱስ ጌታ ነው። አሜን። እስኪ የተዘሩ ደግሞ የምትይው ነገር ካለ እና ዶክተር በጣም ገርሞኛል እና ያ ሰው አንተ የምትሰራበት ነውና ፕሮፌት ነውና እንደገባኝ ከሆነ ማለት ነው እና ከሙስሊምነት ቀጥታ ወደ ክርስትና ሃይማኖት ብሎ ቤተክርስቲያኑን ቸርቹ ትምህርት ቤቱን ቀይራል። በጣም አስገርሞኛል። ይህ ከምን ተነሳ ከምን ከወዴት ይቻለ የሚለውን ነገር መንፈስ ቅዱስ ሲያስረዳኝ በጣም የሚገርም ነው እና ለዚህም ሰው እንድንጸልይ ፈልጌ ነው። ዳንክሊ ውስጡ የበራ ብርሃን አለ። ሰውዬው ዝም ብሎ አይደለም ተነክቶ የተነካ ነገር አለ። ከወዴት እንደነፈሰበት አይታወቅም። ግን ምን ሆኗል? ሰውዬው ተነክቷል። ከመነካት የተነሳ ታላቅ ለውጥ አልቷል። እሱ ቢገባው ባይገባው አውቆም ቢያደርግ ባያደርግም ግን የእግዚአብሔር ጠጅመን ብላለች ገላው ላይ ተቀጣል። ሃሌሉያ እና ለዚህ ሰው መጸለይ ይፈልጋለን። እኔ በጣም አስደናቂና አስገራሚ ነገር ነው። በጣም አስደናቂና አስገራሚ አሜን ከባድ ነገር ነው። አሁን ወደ ኦርቶ ማነው ወደ ክርስቲያን መቀየር ማለት እውነትም ቅድም እንዳልከው ከአራት አንገቴ ላይ በቃ አድርጋለሁ ብሎ የወሰነበት የቆረጠበት እንጂ ፍጹም ይሄ በጣም ልዩ ጀምከት ጉዳይ እና እግዚአብሔር ምን አደረገው? ንፋሱ ካራውን ከፊት ለፊቱ ላይ አንስቶ ህይወትን ምን አደረገው? በእጁ አስጨበጠ። ሃሌሉያ አሜን። እንዲህ አይነት ነገር ነው ይሰማል እና ይሄ ሰው በጣም አስደናቂ ሁኔታ የተለወጠ ሰው ነው። ውስጡ አንተ ምናልባት የተለያዩ ውስጥ ሊሆን ይችላል። አሁንም በጣም ስሰነባ ውስጥ ሊሄድ ይችላል። ሰው እየተቀበሏል። ሃሌሉያ ኢየሱስ ጌታ ነው። አንድ ጊዜ ከዚህ ባለፈው ሰዓት ስንጸልይ እግዚአብሔር በጣም ታላቅ ብርሃንን በአንተ ላይ አድርጓል እና በጣም ስለዚህ የቆምክበት የኪኒ ቅባት አንተ ላይ አርፏል ብዬ ጸልይ ነበር፣ እናገር ነበር። የኪኒ ቅባት ምንድን ነው? በገባችበት ቦታ ላይ አንዲሁም ይቀየራል። መንፈስ ቅዱስ ይወርዳል። መንፈስ ቅዱስ ቦታውን ይይዛል። ከዛ በኋላ ያንቀሳቀሰ ነገር መንፈስ ቅዱስ ጉባኤውን ያንቀሳቅሰዋል። ይሄ ነገር አንተ ላይ አርፏል እያልኩ ይናገር ነበር። ትዝ ይልህ ነው እኔ እዚያ ላይ አጋባት ማነው ቀናቶች የበለጠ ሰዓት ላይ ነው የተናገርኩት። ኢየሱስ ጌታ አሜን ገባ አየሩን ሲቀይር አካባቢውን ሲቀይር እግዚአብሔር በነገር ሁሉ ይህንን ማክስ ስላጠለቀልን ባለበት ቦታ ላይ በምትሄድበት ቦታ ላይ መኖር ይበራል። አሜን ከዚህ የተነሳ ይህ ሰው ተቀይሯል። ሃሌሉያ አሜን ሃሌሉያ እነዚህ ሰዎች ደግሞ በጣም የሚገርም ነገር ብዙ ጊዜ እግዚአብሔር አንድ ጊዜ ክርስቶስ የሚናገር ደሱ በጣም በሕይወታቸው በአንድ ጊዜ እንደሚባለው እግዚአብሔር የሚናገር ይህ ሰው በአንድ ጊዜ ብራዶ ሰጥቶ በመግባቱ አንተዛ ቦታ ላይ ከመኖር የተነሳ ይህ ታሪክ ሆኖ ተቀይሯል። ይህ ታሪክ ተቀይሯል። ሃሌሉያ አንተ አቆማዳ በአንድ አቆማዳ
Hallelujah. አሜን ሃሌሉያ ኢየሱስ ጌታ ነው Hallelujah. Jesus is አሜን 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 አሜን
አሜን። አሜን። አሜን 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 Your balance is running low. Press 1 to recharge your PIN on the phone or visit our website to place. እንግዲህ በቀጥታ ነበር የደወልኩላት አለቀ ይመስለኛል። ቴሌግራሟ አይ ቲንክ ይሻላል። ስለኔ ነበር የምትጸልየው ነበር? ስላንቺ ነበር። እስኪ በቴሌግራሟ እንትን ካለ እንትን ብዙም አልሰማም። ያው ስልክ ነው። ምናልባት ካነሳች ቴሌግራሟ ክሬዲት የለውም መሰለኝ። ሃሌሉያ። ኤኒዌይ እሷ ከደወለች ጌታ ስሙ የተባረከ ነው።
እንግዲህ ስለዚህ ሰውም እንግዲህ እንትን በሆነ ጸሎት ያስፈልገዋል አይደለ? ጸሎት በቃ መጸለይ በጣም መልካም ነው። ጸልዩለት። ምን ይላል እዚህ ቃል ውስጥ ምዕራፍ 12 ሐዋርያት ሥራ ላይ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። አሜን። ስለማን? ስለ ጴጥሮስ። ጴጥሮስ እኮ በእስር ቤት ውስጥ ታስሮ ነበር የተቀመጠው እና ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። እኔ በእውነት አሁን ደስ ያለኝ ነገር ለምንድን ነው? ኢምፓክት ያለው ነገር ሳይ በጣም ደስ ይለኛል። በቃ አለ አይደለ? ኢምፓክት የሚያመጣ ወይም ደግሞ ለውጥን የሚያመጣ ነገር ደስ አይልሽም? እንደዛ ኢምፓክት ማለት ምንድን ነው? እንደዚህ አንድ ለአንድ ይቀየር በሚል አይደለም። ነገር ግን ብዙ ሰዎች በአንዴ ሲቀየሩ፣ ለምሳሌ በቆርኔሌዎስ ምክንያት በአንዱ በዛ ሰው ምክንያት ብዙ ሰዎች ኢምፓክት ማለት ያ ኢምፓክት ማለት አንዴ ግልብጥ ያለና መዓት ሰው በአንድ ጊዜ ይቀየራል ማለት ነው እና በአንዱ ሰው ኃጢአት ወደ ዓለም ከመጣ እንዲሁ ደግሞ በአንዱ በክርስቶስ ኢየሱስ መዳን ምን አደረገ ማለት ነው? ገባ ይላል አይደለ? ምክንያቱም ኃጢአትም የገባው በአንዱ በአዳም ነበር አይደለ? የዓለም ልጆች ሁሉ ግን በአንዱ ደግሞ በኢየሱስ ክርስቶስ ምክንያት ኢምፓክት ማለት ያ ነው ማለት ብዙዎችን ምን ሊያደርግ የሚችል ብዙዎችን ሊቀይር የሚችል ብዙዎችን በአንድ ጊዜ ሊለውጥ የሚችል ነገር ማለት ነው እና እግዚአብሔር እንደዚህ አይነት ኢምፓክት ስላደረገ በእውነት ያ በጣም ደስ ይለኛል እና እንደገና ደግሞ እግዚአብሔር በመጨረሻው ዘመን ከሚሰራባቸው መንገዶች ውስጥ አንዱ ምንድን ነው ብንል የኢምፓክት መንገድ ነው ወይም ደግሞ የመዋጥ መንገድ ይባላል። የመዋጥ መንገድ ማለት ምንድን ነው? ይሄ አንዳንዱ ብቻ ናንተ ናንቺ ያሉ መጎተት ሳይሆን በመጨረሻውም ላይ የሚዋጠው ሲኦል ነው ይላል። ሲኦልን እንዳለ ይውጠዋል። ሲኦልን እንዳለ ሲውጠው ከዛ በኋላ ሰው ሁሉ በቃ ማለት ሲኦል ምንም ማድረግ አይችልም። ሲኦል ሰዎችን መዋጥ አይችልም። ሲኦል ሰዎችን መውሰድ አይችልም። አሁን እግዚአብሔር የዛ አይነት ስራ ነው እየሰራ ያለው። የቬፕ ሲኦል ካለ፣ የሲጋር ሲኦል ካለ፣ የጫት ሲኦል ካለ፣ የሐሺሽ ሲኦል ካለ፣ የዘረኝነት ሲኦል ካለ፣ የድራግ ሲኦል ካለ፣ የዝሙት የምንዝርና ሲኦል፣ እነዚህ ሲኦሎች ሲዋጡ ያን ጊዜ ሞት ድል በመነሳት ተዋጠ ይላል። ተዋጠ ይዋጣል። በቃ በመጨረሻ ላይ ሞት ይዋጣል ማለት የመጨረሻው ሞት ነው የሚሸነፈው እና ሞት የመጨረሻ ሲዋጥ ከዛ በኋላ ህይወት ብቻ ይቀራል ማለት ነው። አሁን ጌታ ወደዛ አይነት ስቴፖች ውስጥ ነው እየሄደ እየወሰደን ያለው ማለት ነው። ስለዚህ እንደዚህ በአንድ ጊዜ የድረግ ዓለሙ አንድ ሲዋጥ እና አንድ ጊዜ ወንጌላይዝድ ሲሆን ወይም ደግሞ ኢቫንጀላይዝ ሲሆን አንዴ ወንጌል በዛው ተሰራይቶ ድረጊስቶች ሁሉ ሲቀየሩ፣ አንዴ እስላሞች ሁሉ ሲቀየሩ፣ እንደገና ደግሞ አንዴ በዚህ በግሩፕ አንዴ እንደዛ ሲሆን የነሱ ሲኦል ይዋጣል። የዛ ሲኦል ከዛ ሲኦል ያጣል። በቃ እንዴት አድርጎ ይውጣል? ተውጧል። ራሱ ተውጧል። ሊውጥ የነበረው ተዋጠ አይደለ? ሊውጥ የነበረው ተዘጋጅቶ የነበረው እና እግዚአብሔር በመጨረሻው ዘመን በእኛ ጊዜ ላይ በተለይ በእኛ ዘመን ጌታ ሊሰራ ያለው የሚሰራበት መንገድ የመዋጥ መንገድ እና በስተመጨረሻ ላይ ሞት ድል በመነሳት ተዋጠ ይላል። በቃ በመጨረሻ ላይ ክርስቶስ ኢየሱስ ይመጣል። ሞት የመጨረሻው እንትን ተይዞ የመጨረሻ ይጣላል ማለት ነው። ከዛ በኋላ ሞት የሚባል ነገር የለም፣ ህይወት ብቻ ይሆናል ማለት ነው። አሜን። ሰዎች እኮ በህይወት የምንኖረው ለምንድን ነው? በኋላ ምክንያቱም ሞት የሚባለው ነገር እንዳለ ስለሚጠፋ እኮ ነው። እንዳለ ሞት የሚባለው ነገር ስለሚጠፋ ህይወት ብቻ ይቀራል ማለት ነው። አሁን ችግሩ እኮ ሞት ስላለ ህይወት እዚህ ጋር አለ። ሁለቱ አንድ ላይ ግማሹ ወደ ሞት ይሄዳል፣ ግማሹ ወደ ህይወት ይሄዳል እና በስተመጨረሻው ግን ጌታ ሲኦልን ሞትን እየዋጠ ይመጣል ማለት ነው። ስለዚህ
ይሄ የኢምፓክት ስራ ምን አይነት ስራ ነው? እንዳለ ሲኦልን እና አሰራሩን የመዋጥ የሚውጥ ሰው ጌታ ስሙ የተባረከ ይሁን እና ያ በእውነት በጣም መልካም ነገር ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ ሃሌሉያ። ጌታ እናመሰግናለን። እንግዲህ ትንሽ አንድ ሁለት ሰዓት ያህል ሊሆነን ነው ከቆየን ማለት ነው። ሌላ የምትይው ነገር ወይ ጸሎት ካለሽ ወይ እንደዚህ ለተወጋይ እንጸልይና ሃሌሉያ 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 ሃሌሉያ። እስኪ እቺ መዝሙር ውስጥ እየሰማን አንድ ጊዜ Say goodbye to your reading glasses, computer glasses, and even your sunglasses. Introducing the last pair of glasses. ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ድል አድራጊ ነው። ሃሌሉያ። ኢየሱስ ሞትን አሸንፎ ተነስቷል። ሃሌሉያ። ሞትን ድል የነሳ ጌታ ሃሌሉያ። በሞት ላይ ስልጣን ያለው ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ሞት ዛሬ ክብር የለውም። ኢየሱስ ብቻ ክብር አለው። ሃሌሉያ። የክብር ንጉስ ይግባ እንደተባለ ይህ የክብር ንጉስ ኃያል የሆነው ሕይወት ያለው ኢየሱስ ሃሌሉያ የክብር ንጉስ ነው። ሃሌሉያ። ሞትን ያሸነፈ እሱ ነው። ሃሌሉያ። ሞትን ድል ያደረገ እሱ ነው። ሃሌሉያ ሃሌሉያ። አሜን። የሞት ኃይል ሃሌሉያ ዛሬ በእርሱ ላይ ስልጣን የለውም። ሃሌሉያ ዛሬ በእኛም ላይ ስልጣን የለውም። ጌታ ስሙ የተባረከ ይሁን። ሃሌሉያ
ያመኑትንም እነዚህ ምልክቶች ይከተሏቸዋል ተብሎ ተጽፈዋል። ያመኑትን እነዚህ ምልክቶች ይከተሏቸዋል። አጋንንቶችን ያስወጣሉ። እባብን ቢይዙ እንኳን አይጎዳቸውም። መርዝ ቢጠጡ አይጎዳቸውም። እጆቻቸውን በድውዮች ላይ ይጭናሉ፣ እነርሱም ይፈወሳሉ። በእጆቻቸውም ድንቅና ምልክት ይደረጋል ተብሏል። በአዲስም ቋንቋ ይናገራሉ ይላል። ሃሌሉያ ሃሌሉያ። ይህ ሞትን ያሸነፈው የናዝሬቱ ኢየሱስ የእሱ ድል ነው። ሃሌሉያ። የእሱ ክብር ነው። ሃሌሉያ። የእሱ መንገድ ነው። ሃሌሉያ። ሕይወት በእርሱ ዘንድ አለ። ሃሌሉያ። ክብር በእርሱ ዘንድ አለ። ሃሌሉያ። ሕይወት በእርሱ ዘንድ አለ። ክብር በእርሱ ዘንድ አለ። ሃሌሉያ 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 ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የክብር ንጉሥ፣ የክብር ጌታ ወደ መቅደሱ ይግባ። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ለእቴ ወጋዬ በኢየሱስ ክርስቶስ ስም የእግዚአብሔር እሳት በላይዋ ላይ ስላለ አመሰግናለሁ። ጠላት እያያት እንኳን ስለሚፈራ አመሰግናለሁ። እሳቱ ባንቺ ላይ አለ። እሳቱ ባንቺ ላይ አለ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። የእግዚአብሔር ክብር ይገለጣል። ሥጋ ለባሹም ሁሉ በአንድነት ሆኖ ያየዋል ተብሎ እንደተጻፈ እግዚአብሔር አባት ሆይ በሕይወቷ ላይ ክብር እንዲገለጥ ጸልያለሁ። በልጇ ሕይወት ላይ ክብር ይገለጥ ይገለጥ። እግዚአብሔር ዘላለም ቅዱስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ የምትሄድበትን መንገድ እግዚአብሔር ሆይ ማወቅ እንድትችል እግዚአብሔር አባት ሆይ በሕይወቷ መሳት እንኳን እንደማይኖር አውቀ በመንፈስ ስለምትመራ እግዚአብሔር አባት ሆይ አመሰግናለሁ። የክብር መንፈስ እግዚአብሔር ሆይ ከውስጧ ኤሚት እንዲያደርግ ከውስጧ እንዲወጣ ከውስጧ እንዲረጭ እግዚአብሔር አባት ሆይ እነሆ ጌታ ሆይ ጨለማውን የሚያበራ የእግዚአብሔር መንፈስ በላዋ ላይ እንዲገለጥ በኢየሱስ ክርስቶስ ጸልያለሁ። ሃሌሉያ ሃሌሉያ። አመሰግናለሁ ጌታ ሆይ በኢየሱስ ክርስቶስ ስም ወጋየሁ በጌታ በኢየሱስ የበረከት እጆች ያገኟት እግዚአብሔር በረከት እንዲነካት በኢየሱስ ስም ጸልያለሁ። የበረከት ኃይል እንዲነካት እግዚአብሔር የዘላለም ቅዱስ ጌታና አምላኩ በእምነት ኃይል ወደ ሰማይ በቀረበችበት ነገር እግዚአብሔር አባቱ ከአንተ ዘንድ የሆነው ኃይል እግዚአብሔር ያቺ ሴት ደም ሲፈሳት እንደነበረ ነገር ግን እግዚአብሔር ሆይ ያ ኃይል ከሰማይ ወጥቶ የደም መፍሰሱን እንዳቆመ በኢየሱስ ክርስቶስ ስም አሁንም እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ በዚህ ድል እንድትሞላት እግዚአብሔር ዘላለም ቅዱስ በሕይወቷ ላይ እግዚአብሔር አባት የማያስፈልጉ ምንጮች ከጠላት የሆኑ ምንጮች የተዘረጉ ነገሮች ሁሉ በጌታ በኢየሱስ ስም ጸጥ እንዲሉ ጌታው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲዘጉ በኢየሱስ ስም ጸልያለሁ። ነገር ግን ከአንተ የሆነው ምንጭ እግዚአብሔር የበረከት ምንጭ እግዚአብሔር የብርሃን ምንጭ የኃይል ምንጭ በጌታ በኢየሱስ ክርስቶስ ስም ይገለጥ። እግዚአብሔር ሆይ ይከፈት። እግዚአብሔር ዘላለም ቅዱስ ቃል ኃይል አለውና በኢየሱስ በቃል ኃይልና ስልጣን ጸልያለሁ። የቃል እሳት በላይዋ ላይ እንዲለቀቅ ጸልያለሁ። የቃል መንፈስ በላይዋ ላይ እንዲለቀቅ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም በሕይወቷ ላይ አዲስን ነገር አድርግ። እግዚአብሔር ሆይ አዲስ ዜና በሕይወቷ ላይ እንዲመጣ በኢየሱስ ስም ጸልያለሁ። ሃሌሉያ። ምንም አይነት እስራት ሁሉ በኢየሱስ ስም ይበጠስ። ጌታ ሆይ በዚህ ምድር ላይ ጌታ ለመኖርም ያለ ምንም አይነት እስራት እንኳን በኢየሱስ ስም የተበጣጠሰ በጌታ በኢየሱስ ስም የተበጠሰ በኢየሱስ ስም ይበጠስ። በኢየሱስ ስም ይበጠስ። በኢየሱስ ክርስቶስ ስም ይበጠስ። ሃሌሉያ። ይበጠስ በጌታ በኢየሱስ ይበጠስ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ ሃሌሉያ። ፋይናንሻሊ ባርካት እግዚአብሔር ሆይ በሚያስፈልጋት ነገር ሁሉ እንድትባርካት ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። በሕይወቴ ላይ አዲስ ነገር አድርገህ የምትል ነገር ሁሉ በኢየሱስ ክርስቶስ ስም አዲስ ነገር